እጮኛውን ከእናቱ ጋር ሊያስተዋውቅ ቤት ይዟት መጣ። ከሰውነቷ ጋር የተጣበቀውን ታይት ሱሪ ገርመም ማድረገው ከተመለከቱ በኋላ በልባቸው ምን እንግዲህ ሊቀ መላኩ ከግንድ ቢያጣብቅሽ ቢሏትም ከጥርሳቸው ግን ፈገግታ አልተለየም ነበር። ምሳ እየበሉ ማን ነበር ያልሽኝ ስምሽን አሏት። አሰፉ ስትላቸው በልባቸው አሰፉት ስም ተጭኖ አይገል ምን እንግዲህ አቦላሊሽን ሰፋ ብታረጁ ቢሏትም በአፋቸው ግን አሰፉን የልሙት ሸጋስ እንደው የናንከ ሊስት የታገኘሽው አሏት። ባንክ ቤት በር ላይ ነው የተዋወቅነው እናቴ አለቻቸው። እንደው ሲያዩትም የተለበለበች ዶሮ ነው የሚመስል ምን አይንሽ ገባ አሏት። ወይ እናቴ በቁመና ብቻ መች ሆነ ብለው ነው ስትላቸው ጠባዩስ ቢሆን አራይል የታራ አሉ በንቀት እየተመለከቱት። ወይ እናቴ እንደሱስ ሳይበሉ እኔስ እንደወደው ያደረገኝ ውሸት አለማወቁ ነው። ይሄው ከተዋወቅን 9 ወራችን እንዲች ብሎ ዋሽቶኝ አያውቅ አለች እየተፍለቀለቀች። ውሸትስ ልጅነቱ ጀምሮ አይወድም መቼም ተሟች ምሽቱ 2 ተሸገጋ ልጆች እንደወለደ ነግሮሻል አይደለም? እንዴት ያሉ የተባረኩ ልጆች መሰሉሽ ሲሏት የጎረሰው እስኪያንቀው ድረስ በግርምትና በድንጋጤ ቢመለከታቸውም ከቁብ እንኳን ሳይቆጥሩት ወደ በሩ እየተመለከቱ ማሙሽ ረሚጡ ኑ ምሳ ደርሷል እያሉ መጣራት ጀመሩ። ማንን እንደሚጣሩ ግራ ገብቶት ወደ በሩ ሲመለከት የትያስ ካል 2 ልጆች እየተንደረደሩ መጡና አባዬ አባዬ እያሉ ተጠመጠሙበት። እንደምንም ብሎ ሲያላቅቃቸው ወደ እናቱ እየሮጡ ሄዱና አያቴ ምሳ ስጭን አያቴ ራበን እያሉ እናቱ እግር ስር ተኮለኮሉ። እጮኛው የምታስበው የምታደርገው የምትናገረው ግራ ቢገባት አይኗን አፍጥጣ እየተመናቀረች ከቤት ወጣች። ተከትሎ ሊያስቆማት ቢሞክርም ስድብና ጩኸቷ ብዙ ሊያራምደው አልቻለም። ወደ ቤት ተመልሶ እናቱ ላይ ሲጮህባቸው ከቁብ እንኳን ሳይቆጥሩት ለጎረቤታቸው ልጆች እንጀራና ወጥ እየጨመሩ ወይ ጉድና አንተ ወይ ጉድ የጭጧን ፍንክት አፍጥጣ ስምሽ ማን ነው አልኳት አሰፉ እና እንዳች ቀዶ በሰፋት ካሉ በኋላ በሉ እንግዲህ የተዋዋልነው ሸንኮራ ይሄው ለሰው መናገር የለም ካሉ በኋላ ከጠረጴዛቸው ስር 2 ሸንኮራ አገዳ አውጥተው ለትያስ ካል ልጆች ሰጡና ሸኟቸው።